ዘንድሮ የማይሰማ ነገር የለም። በጣም ነው የሚያሳዝነው። እኔ በጣም አዝኛለሁ በእውነቱ ማለት ነው። እና የምር በጣም ከባድ ነው ያለንበት ጊዜ ማለት ነው። ሴቶችም ታማኝ ሆኖ አይቀመጡም፣ ወንዶችም እንደዛው ማለት ነው። እሱም እሷን ትቶ ይጀነጀናል። ብቻ እንደዚህ ነገር በጣም እየተስፋፋ ነው ማለት ነው። እቺ ሴት ፍቅረኛው ነች። ይሄ ልጅ ከብዙ ሴቶች ጋር ይጀነጀናል፣ ብዙ ሴቶችን ያወራል። መጨረሻ ላይ ግን ትዕግስቷ አለቀ መሰለኝ። አንድ ቀን ተቀጣጥሮ እሷ ግን ይዛ የሄደችው ብላ ነበረ። ብላ ይዛ ወደ ቤቱ ሄዳ እንደዚህ የሰውየውን እቃ ቁርጥ አድርጋ ቤቱን ደም በደም አደረገች እና ልጁን ገደለችው ማለት ነው። በጣም ነው የሚያሳዝነው። ከእንደዚህ አይነት ነገር ፈጣሪ ይጠብቃችሁ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ቤተሰብ አድርጉ። ቤተሰብ ሆናችሁ የምትከታተሉ ከልብ አመሰግናለሁ። የምር ዛሬ መጀመሪያ ላይ እንዳያችሁት ነው እና በጣም ነው የሚያሳዝነው ከምንም በላይ ማለት ነው። እና እኔ በጣም ነው እንትን ያለኝ፣ በጣም ነው የደነገጥኩኝ ያን ቪዲዮ አይቼ በጣም ማለት ነው ሲበዛ እና በጣም ከባድ ነበረ የነበረው ነገር ማለት ነው። እና በጣም ብቻ እኔ እንጃ ልጁ በህይወት የሚተርፍ አይመስለኝም። ብቻ አይተርፍም። ምክንያቱም የዛን ጊዜ ራሱ ጸጥ ብሏል። ምንም ነገር ትንፋሽ አልነበረውም ማለት ነው እና ጸጥ ብሏል። ሴቶችም ችግር አለባቸው፣ ወንዶችም ችግር አለባቸው። በዚህን ጊዜ ማን ታማኝ ሆኖ እንደሚኖር ከባድ ነው። እኔ ግን ግራ ግብት የሚለኝ ነገር ብኖር ማለት ነው ሴቶች ሮጦ እዛ ላይ ነው፣ ሴቶች ሮጦ እዛ ላይ ነው። ምንድን ነው ችግሩ? እኔ ግራ ገብቶኛል የምር። እኔ በጣም ግራ ስለገባኝ ነው። ምን ሌላ ቦታ የሚመታ ቦታ የለም? የሚቆረጥ ሌላ ቦታ የለም? ምን አስቦ ነው? እና ይሄን እንደው ግራ ገባ ማለት ነው። የሚማቱትም እዛው ነው፣ የሚቆርጡትም እዛው ነው። እንዴ እጅ አለ፣ እግር አለ፣ የሚቆረጥ ብዙ ነገር አለ እኮ። እና ምንድን ነው ይህን ያክል ሴቶች የምነክቷቸው ነው ይህን ያክል እኛን የሚያሰድቡን? የሆነ ጥሩ አይደለም። እና ለማንኛውም ይሄ ልጅ ማለት ነው ከብዙ ሴቶች ጋር እንደሚማግጥ ነው፣ ከብዙ ሴቶች ጋር ማለት ነው። ሴቶቹም እንደዚህ የሚያደርጉ አሉ፣ የሚዋሹ ከብዙ ወንዶች ጋር ብዙ ነገሮች የሚያደርጉ አሉ። ግን ይሄ ልጅ መጨረሻው እንደዚህ የሆነበት እንትኑ እንዲቆረጥ የተደረገበት የተፈረደበት እችኛው የቆረጠችበት ምክንያት ከብዙ ሴቶች ጋር ግንኙነት አለው። ብዙ ሴቶችን ይዋሻል። ብዙ ሴቶችን አፈቅርሻለሁ፣ ወድሻለሁ እያለ ብዙ ሴቶችን ብቻ ያመላልስ ነበረው ማለት ነው። ሲያመላልስ ቆይቶ መጨረሻ ላይ ግን አንዷ ጀግና ቆራጥ የሆነችው ሴት መጨረሻ ላይ እንደዚህ በብላ ቁርጥ አድርጋ እንደዚህ ያደረገችው ማለት ነው። እና አላዝንም በበኩል። ለምን በሉኝ፣ አርፎ አይቀመጥም። እሱ አንድ ሰው ነው የሚያገባት፣ አንድ ሴት ነች። የብዙ ሴቶችን ህይወት ማበላሸት ለምን ያስፈለገ? አንዱን አግብቶ ከአንዱ ጋር ቢቀመጥስ ይሄ ሁሉ አይደርስበትም? እሺ እሱ አላወቀም፣ ተሳሳተ እንበል። እህትየዋ መከረች፣ እህቷም አልሰማም አለ። በጎረቤት በጓደኛ በዘመድ አስመከረች። እንደዛም ሆኖ ልጁ ምንም ነገር መስማት ነው አልሰማም አለ። በሕክምና ሞከረች፣ ጸበልም ወሰደች። ምንም ነገር እሱ አልስተካከል አለ። ከሴቶች አርፌ አልቀመጥ አለ። ሴቶቹን መመላለስ ነው ስራው፣ ሴቶቹን መመላለስ ነው ስራው። እና አንዷ ትናደድና በጣም ከንዴቷ ብዛት አንድ ቀን ይቀጣጠሩና የቤቱ ትሄዳለች፣ የልጁን ቤት ማለት ነው። ስትሄድ ግን ባዶ እጇን አልነበረም። እሷ ተዘጋጅታበት ነው ቤቱ ሄደችው ማለት ነው። ብላ ይዛ ምን ብላ፣ ዶሮ አይደለም የምታርደው፣ እጅ ራሱ በቃ ነበረ እኮ፣ በቂ እኮ ነው። በእጅ አሁን ከዚህ በፊት በእጅ ራሱ የቆረጠችው ሴት አለች፣ እስር ቤት ገብታለች እሷ ማለት ነው። እጅ ራሱ በቂ ነው። ዶሮ አይደለም የምታርደው፣ በሬ አይደለም የምታርደው፣ እጅ ራሱ በቂ ሆኖ እያለ ብላ ይዛ ሄደች። ከሄደች በኋላ ሌላ ቦታ እኮ ብዙ ቦታ እኮ መቆረጥ አለ። እጅ አለ፣ ጣት አለ፣ እግር አለ። አብሶ እግር ነው ደግሞ
እዛ ቦታ ላይ ምን አስወሰዳት ነው ግራ ግብት ያለ ነገር ብኖር፣ ምን እዛ ጋር አስወሰዳት? ምን እዛ ጋር ሂጅ ያላት? እግሩ ነው ሌላ ቦታ የሚወስዱ ይሄ ልጅ እኮ በእግር ነው አይደል እንዴ ተራምዶ ሌላ ሰው ጋር የሚሄደው? በስልክም በእጅ የሚጀነጀነው እጅ ራሱ ብትቆርጥ አሪፍ ነበር። ምክንያቱም ትልቅ ስራ የምሰራበት እጅና እግር ነበረ። እግር ላይ የሆነ ጥቃት ብፈጽም ኖሮ ከቤት አይወጣም ነበር። እጅ ላይም የሆነ ነገር ብታደርግ ኖሮ የሆነ ጥቃት ብታደርስበት ኖሮ ይሄ ልጅ አይጀነጀንም ነበረ። ምክንያቱም በስልክ ነው አሁን ብዙ ነገር የሚሰራው እኮ ብዙ መዘዝ የሚያመጣብን ያለው እኮ ስልክ ነው። እና ያ ነገር እያለ ምንድን ነው ሴቶች ሮጦ እዛ ላይ ብዙ ወንዶች እኮ አሁን እንደዚህ እያበላሹ እኮ ነው። ብዙ ወንዶች በቃ ሮጠው እዛ ሮጠው እዛ ሮጠው እዛ። ይሄስ ደግሞ እንደዚህ ቆርጣ ደም በደም እስከምታደርግ ድረስ የት ሄደ እሱ? የት ሄዶ ነው? አይከላከልም? ራሱን አይጠብቅም? እውነት እኔ በጣም ምን ልበል ብቻ እኔ ሁለቱም ጥፋት አለባቸው ብቻ እና እኔ በሁለቱም ነው የምፈርደው። ምክንያቱም እሷም ጥፋተኛ ነች፣ እሱም ጥፋተኛ ነው። ሁለታቸውም ጥፋተኛ ናቸው። እሷን ብቻ አፍቅሮ ለአንድ ሴት ብቻ ታማኝ ሆኖ ቢኖር ኖሮ ይሄ ችግር አይደርስበትም ነበር። ከብዙ ሴቶች ባይጀናጀን፣ ብዙ ሴቶች ጋር ባይሄድ። አሁን እንደዚህ ይሻላል። እንደዚያው ውርደት እኮ ነው። ውርደት እኮ ነው። በቃ አበላሸችው። በቃ ከአሁን በኋላ ይሄ ልጅ መውለድ አይችልም። አስቡት። በቃ አለቀ። በቃ የእሱ ነገር አበቃ። በቃ እዚህ ላይ ማለት ነው። አርፎ ቢቀመጥ እስከዚህ ችግር ሁሉ እና ወንዶችም ሴቶችን ታማኝ ሆኑ። ለአንድ ሰው ብቻ ታማኝ ሆናችሁ ተቀመጡ። ከአሁን በኋላ ሴቶች ወደ እርምጃ እየገቡ ነው። ውሳኔ ላይ ደርሷል። ሴቶች ትዕግስታቸው አልቋል። ከአሁን በኋላ ሴቶች ምንም ነገር ትዕግስት የላቸውም። ምንም ነገር ማለት ነው። እንደዚህ እጅ መምታት፣ እግር እንደዚህ ድንጋይ ምናምን መወርወር ቀረሱ። ማልቀስ ምናምን የለም። ሴቶች ጋር መስማቸው ጥጥ ነው። ከአሁን በኋላ በቃ ወደ ውሳኔ መግባትና መግባት ብቻ ነው። ስለዚህ እቃችሁ ሳይቆረጥባችሁ ታማኝ ሆናችሁ ለአንድ ሚስታችሁ ብቻ መቀመጥ ነው ያለባችሁ። እሷ ያለቻችሁን ብቻ እየሰማችሁ፣ እሷ ሂዱ ካለችን መሄድ፣ እሷ ተቀመጡ ካለችን መቀመጥ። ይሄ የማይሆን ከሆነ ግን ከአሁን በኋላ በራሳችሁ እየፈረዳችሁ ነው። ወንዶችም ሴቶች ታማኝ ሆኑ። ታማኝ ሰው እየጠፋ ነው በአሁኑ ሰዓት። ለዚህም ነው እቃችሁ የሚቆረጥባችሁ።